ሰላም ሰላም፣ እንዴት ናችሁ? እንዴት ሰነበታችሁ? አብራችሁኝ ስለምትሆኑ አመሰግናለሁ። ወደ ቪዲዮ አብረን የምንሰራው በጣም ቀለል ያለ ጨጨብሳ ነው። በቅቤ ሳይሆን በተነጠረ ዘይት እንሰራለን። እንደዚህ ስንሰራ ቅቤ የማትበሉ ሰዎች ወይም ደግሞ የጾም ወቅት ከሆነ ጨጨብሳ እንደዚህም ሆኖ መሰራት ይችላል። ሌላው ደግሞ ከጤና አንጻር አንዳንድ ጊዜ ሰዎች ቅቤ መመገብ ባይችሉ ዘይት እንደዚህ በደንብ ተነጥሮ ልክ እንደ ቅቤ አድርገን መጠቀም እንችላለን። ስለዚህ የምንሰራው ጨጨብሳ በተነጠረ ዘይት ነው። ይህ የምንሰራው ጨጨብሳ ከስንዴ ዱቄት ይሆናል። ያው ጨጨብሳ ከተለያየ ዱቄቶች መሰራት ይችላል። ከነዛም አንዱ የስንዴ ዱቄት ነው። ስለዚህ በመጀመሪያ ሊጣችንን እናቦካለን። ሊጡን ለማብካት እናንተ እንደሚመቻችሁ በጣም ጓጓላ ብዙ እንዳይኖረው። ስለዚህ እኔ ያደረኩት ውሃ አድርጌ ጨው ጨምሬ ከዛ በኋላ እዚህ ጋር እንደምታዩት ዱቄታችንን እንጨምራለን። ከዛ በኋላ በደንብ አድርጋችሁ መምታት ነው። በእጃችሁም ከሆነ እጃችሁን ታጥባችሁ በደንብ ማብካት ትችላላችሁ። የጤፍ ሲሆን ከቅቤውና ከበርበሬው ጋራ በደንብ ስናሸው ይጣፍጣል ወይም ይለሰልሳል። ምክንያቱም ደረቅ ስለሚል። እንደዚህ ግን የስንዴ ከሆነ ቂጣውን ቀጠን አድርገን እንጋግርና ብጥስ ብጥስ አድርገን ከቅቤው ጋራ በቀላሉ መለወስ እንችላለን። ቂጣችሁን በደንብ አድርጋችሁ ጓጓላ ምናምኑን ካጠፋችሁ በኋላ የምትጋግሩት ወይ ምጣድ ወይ መጥበሻ ላይ ነው። ስለዚህ ለሰስ ባለ እሳት ቀስ አድርጋችሁ ሊጣችሁን እያፈሰሳችሁ ወይ እያዞራችሁ እንደሚመቻችሁ እናደርግና ቂጣውን እንጋግራለን። እዚህ ጋር እንደምታዩት እኔ መጥበሻ ላይ ነው የምጋግረው። ስለዚህ መጥበሻችን እንዳይዝ ወይ ዘይት እንቀባዋለን፣ ካለበለዚያም ደግሞ ስፕሬይ የሚደረገው ካለ ስፕሬይ እናደርግና ቂጣችንን ቀስ እያል እንደዚህ እንጋግራለን። ቂጣውን ከጋገርን በኋላ በቀላሉ በእጃችን ብጥስ ብጥስ እናደርገዋለን። ደረቅ ካለ ቂጣችሁ በመፍጫም መፍጨት ትችላላችሁ፣ ወይም በጣም ደቀቅ ማድረግ ከፈለጋችሁ መፍጨት ትችላላችሁ። ግን እንደዚህ የስንዴ ቂጣውን ቀጠን አርጋችሁ ጋግራችሁ ብጥስ ብጥስ አርጋችሁ ሞክሩት። በተለይ ደግሞ ስትቸኩሉ በጣም አሪፍ ቆንጆ ነው፣ ይጣፍጣል። በዛ ላይ ደግሞ ቶሎ ይደርሳል። በጣም እያደቀቅን ጊዜ አንፈጅም። በጠስ በጠስ አርገን ለስላሳ ስለሆነ ቂጣው በቀጭኑ ከጋገራችሁት ለስላሳ ነውና ወዲያው በቃ ብጥስ ብጥስ አርጋችሁ ልውስ አርጋችሁ ስታቀርቡት በጣም ይጣፍጣል። እንደዚህ አርጋችሁ ሞክሩ። ቂጣውን ጋግረን ከጨረስን በኋላ እንደ ፍላጎታችን መጥበሻ ላይ ወይም ድስት ላይ ትንሽ ሰፋ የሚል ለመቀላቀል የሚመች ላይ እናረግና እናሸዋለን። ይኸውና እዚህ ጋር እንደምታዩት እኔ ዘይቱን አደረግኩ። ከዛ በኋላ በርበሬ ነው ያደረግኩት። በርበሬም እንደ ፍላጎታችን ሞቅ ያለ የምንፈልግ ከሆነ ትንሽ ጨመር ማድረግ እንችላለን፣ ካለበለዚያ ቀነስ እናደርጋለን። አንዳንድ ጊዜ ሊጡን የቂጣውን ስናቦካም በርበሬ አብረን መጨመር እንችላለን። እኔ ግን እንደዚህ ነው የምወደው፣ ምክንያቱም አብሮ ሲቀላቀል ቂጣው በጣም ቀይ ይሆንብኛል። እንደዚህ ሲሆን ግን ነጩ አብሮ እንደገና ከቀዩ ጋራ ሲዋሃድ የሆነ ይጣፍጣል ወይም ደስ ይለኛል። ስለዚህ እንደዚህ አርጋችሁ ሞክሩና በርበሬና ዘይቱን እንቀላቅልና ከዛ ያዘጋጀነውን ቂጣ አምጥተን እዚህ ላይ ጨምረን በደንብ አርገን እንለውሰዋለን። ትንሽ ሞቅ ካለ በኋላ በርበሬና ዘይቱ እሳቱን ማጥፋት ትችላላችሁ። ምክንያቱም ምንም የምናበስለው ነገር የለም። ቂጣውን ለማሸት እንዲመቸን ብቻ ለብ እንዲል ወይም ለማዋሃድ ነው እንጂ ከዛ በኋላ እሳት አያስፈልገውም። ምክንያቱም ሁሉም ነገር የበሰለ ስለሆነ ምናበስለው የለም። እንዲሁ ድስት ወይም መጥበሻችን ላይ አርገን በደንብ አርገን መቀላቀል ነው። እዚህ ጋር እንደምታዩት ቂጣውን በቃ እንደምታዩት እንዲሁ እጥፍ አርጌ ብጥስ ብጥስ አርጌ ነው የጨመርኩት። እንደዚህ አርጋችሁ ሞክሩ፣ ይጣፍጣል። ከፈለጋችሁ እንዲሁ በማንኪያ ብቻ በደንብ እያገላበጣችሁ መለወስ ትችላላችሁ። ግን ደግሞ በእጃችን ብናሸው ትንሽ በደንብ ቆንጆ ሆኖ ይጣፍጣልና እንደዚህ ገልበጥ ገልበጥ ካደረግን በኋላ በተለይ በጣም ማቃጥል ከሆነ በእጃችን አርገን በደንብ ትንሽ እያሸነው ገልበጥ ገልበጥ እናደርገዋለን። በደንብ ካሸነው በኋላ አቅርበን መመገብ ነው። እንግዲህ ጨጨብሳችን ይሄን ይመስላል። ቆንጆ ጨጨብሳ ሰርተናል። ይሄንን ብትፈልጉ በሻይ፣ በቡና፣ በእርጎ፣ በወተት በምንፈልገው ነገር መበላት ይችላል። እንግዳ ሲመጣ እንኳን አጋጣሚ ሆኖ ቤታችን ምግብ ባይኖር በቃ የሆነ ፈጣን የሆነ ነገር ከሻይ ከቡና ጋር የምናቀርበው ወዲያው ላጥ ላጥ አርገን ለወስ አርገን የምናቀርበው በጣም ቆንጆ ቁርስም መቅሰስም መሆን የሚችል ነው። እንዲሁ ደግሞ እንግዳ ሲመጣም በቃ ቸኩለን የምናደርሰው
የምናስተናግድበት ነው። እንደዚህ አርጋችሁ ሞክሩ። በጣም ፈጣን ነው፣ ቀላል ነው። በዛ ላይ ደግሞ በጣም ይጣፍጣል። ቆንጆ ቀላል ጨጨብሳ ነው። ሰርታችሁ ሞክሩ። ዛሬ አብራችሁኝ ስለነበራችሁ በጣም አመሰግናለሁ። አዲስ የሆናችሁ ሰዎች ይሄን ቻናል ለመጀመሪያ ጊዜ የምታዩ ሰብስክራይብ አድርጉ፣ ከኛ ጋራ ቤተሰብ ሁኑ። ሌላ ጊዜ ቪዲዮ ሲሰራ ቶሎ እንዲደርሳችሁ የደወል ምልክቷን ተጫኑ። ሁላችሁንም ደግሞ በጣም አመሰግናለሁ። በሚቀጥለው ጊዜ በሌላ ቪዲዮ እስከምንገናኝ ሰላም ሁኑ።